አንዳንዴ እግዚአብሔር የሚያስተምርበት መንገድ ማለት ነው በጣም ይገርመኛል። ለምሳሌ ደግነትን ሊያስተምረን ሲፈልግ ማለት ነው ደግ እንዳንሆንላቸው 100 ምክንያት የሚሰጡንን ሰዎች ህይወታችን ውስጥ ያመጣቸዋል እና በቃ አይደል በእርግጠኝነት ለእነዚህ ደግ አለመሆን ትክክለኛ ነገር ነው ብላችሁ እስከምታምኑ ድረስ ሊያደርሷችሁ የሚችሉ ሰዎች ማለት ነው። እና ምክንያቱ ብዬ የምረዳው ምንድን ነው? በቃ ደግነት ኮንዲሽናል አይደለም። የሆነ ሰው እርዳታችን ስለሚያስፈልገው እና እኛ ስለቻልን የምናደርገው ነገር ነው እንጂ ሌላ ምንም ማሟላት የሚጠበቅባቸው መስፈርት የለም እነዛ ሰዎች ማለት ነው። እና በቃ ያንን ያስተምረናል ብዬ እንትን አልኩኝ ተረዳሁኝ። እና ልክ እንደዚህ በቃ ከመስጠት ጋር ምናምን የተገናኘ ነገር ከአንድ በጣም ከማከብረው ሰው ጋር እያወራን በጣም አንድ ትልቅዬ ትምህርት አስተማረኝ። እሱም ከአንድ አባት የተማረው ነው። እና ምን አሉኝ አባት አሉ፣ አሁን በጣም የተለመደ አይደለ ታሪክ ፈጥሮ ምናምን መጠየቅ ሰው በቃ እንደዚህ ወጥቼ በዚህ ገብቼ እንዲያጋጥመኝ ምናምን ነገር እውነት ሊሆን ይችላል እኮ ግን ውስጣችሁ ግን ይነግራቸዋል የሆነ የፈጠራ ታሪክ እንደሆነ ማለት ነው። እና እንደዚህ አይነት ሰዎች ሲያጋጥሟችሁ አሉ ወይም ሰዎች በዚህ ልክ ታሪክ ፈጥረው እንዲለምኑን ያደረገው የኛ ክፋት ነው አሉ። እኛ መቸገራቸውን ብቻ ነግረውን ብንሰጣቸው ኖሮ እዚህ ሁሉ ድራማ ነገር ውስጥ አይገቡም ነበር እና የኛ ክፋት ነው እነሱን እንደዛ ያደረጋቸው አሉና ለኔ በጣም ትልቅ ትምህርት ነበረ በእውነት ማለት ሲጀምርም ሰው ካልቸገረው አይጠይቅም ብዬ አምናለሁ አንደኛ ማለት ነው። እና ስለዚህ ታሪካቸውን እስከሚያወሩ ድረስ ከምንጠብቃቸው አካሄዱን እኮ እናውቀዋለናል። ስለዚህ ማድረግ ከቻለን ማድረግ መስጠት። አንዳንድ ሰዎች ደግሞ እውነት ነው ይሄ ከኛ ሁሉ በላይ ህይወት የሚኖሩ ይኖራሉ አለ አይደል በቃ መለመን አመል የሆነባቸው እና ልክ በቃ ቋሚ የገቢ ምንጭ ምናምን ያደረጉት ነገር ማለት ነው። እና እንደዚህ አይነት ሰዎች ከሆኑ ደግሞ ማለት ነው ጉዳዩ በእነሱና በእግዚአብሔር መካከል ነው እንጂ እኛን አይመለከተንም። እና ቁጭ ብላችሁ አስቡት አንዳንዴ ማለት ነው በቃ ትንሽ ብር መስጠት የምንችለውን ነገር እንነፍጋቸዋለን ግን ያን ብር በማይረባ ነገር ነው የምናጠፋው። እና ያንን ትልቅ ትምህርት ተምሬበታለሁ። ማድረግ ከቻለን ሊጠይቁን ሲመጡ ማድረግ፣ ለመጥፎ ኢንቴንሽን ኖሯቸውም ቢሆን የራሳቸውን ሀብት ለማካበትም ከሆነ በእነሱና በእግዚአብሔር መካከል ነው ጉዳዩ፣ እናንተን የሚመለከት ነገር የለም ማለት ነው። እና ይሄንን በጣም ትልቅ ትምህርት ተምሬበታለሁ ስለመስጠትና እናንተም ጠቃሚውን አግኝታችሁታል ብዬ አስባለሁ። አመሰግናለሁ።